አንተ አይደለም ጄማው እንዴ አባቢ አይተሃል አለባበስ ማን ከየት ይገዛው ማን ይሰራል አሬ አንቺ ሆሊውድ ላሉት አክተሮች እንዳለ ዲዛይን የሚያደርግ ሰው ነው ዲዛይን ያደርገው አሪፍ ነው ትንሽ ያገር ውስጥ ነው አይደለ ያገር ውስጥ እኮ ፊኒሺንግ ላይ ነው ችግሩ እንጂ አሪፍ ነው ምንም ያወጣለትም አንደኛ ነው ምንም ከሱ ጋር ሄዶበታል ምናምን የሚያምር ልብስ ነው አንደኛ ነው ይመችሽ አባቢ ይመችሽ ከለሩ ወደ ሆኖ የሆነ አይለይ እንትን አይልም ምንም አብረቅርም ወጣ ያለ ከለር ነው ያልተለመደ ሰው የሌለለጨ ነገር እንጂ አሪፍ እኮ አንደኛው ምንም ያወጣለትም አንደኛ ከለር ነው ምንም ያወጣለት አረ ያበደ ነው ጨርቁ ይነጫጫል ነገር አንተ ምቀኝነት አለበት ምቀኝነት አለበት አይደለም ምንም ያወጣለትም ይኸውልህ ልጁ ላይ ሄዶበታል ምንድነው አንተ ሳምረበት ሳይለም ነው አሪፍ ነው አረ ጸዴ ነው ግን ጸዴ ነው ይመቻችሁ እንጂ ባሽሊ ነው እንጂ ችግሩ አተ ከንጀባ ነው ነውኮ ይገለበጥ ከዛ ማለት ነው ነፈስ በላይ ቀል ልገለኝ ነው እንዴ ሲያስጠላ በመጣት ሰው ያስደስታል እንዴ እሺ አበሩዬ አለ አውሪው እንካ ማሰጋ አክስተና ዘመድ አክስተና ሄሎ አክስቴ ወይ አለው እንዴት ነሽ ደህና ነኝ አለው ትምህርት አሪፍ ነው አውሽ እሺ አልጠፋም ነሽ ዘመድ አታስወርኝማ እየበናትሽ አያቤ እስቲ አውራዎቹ ልጆች እኮ አሉ እንካ ከማተቀበል አጎቴ ነው አውራው ኧረ አጎት ምን ታውቁት ሄሎ አጎቴ ወይ አለው ደህና ነኝ አዎ አደቋው እሺ አጎቴ አልጠፋም ማራ አግዛታለሁ እሺ በቃ በእናትሽ ለራስሽ የምታወሪው እና ራስሽ አታወሪም እንዴ እኔ ጋር ትጪ መቃ አይ ምንም ድምጽሽ አይሰማም እስኪ ልጁን አውሪው ኧረ ሁሉ ጊዜ በእናትሽ ማን ነው እሺ ደግሞ የሞተችው አያት ናት ኧረ ጅልስና በተወጣጠረ አይደለም ልቀቁት አይነት ወጣግዋን ቸሪውጊ ልቀቁት ምንም አይመጣም ነግሬ ነበር ምንም አይመጣም ልቀቁት እናሱ በቃ ምን ብዬ ነበር ያራዳልሽ ምን ብዬ ነበር አባቴ ልቀቁት ምንም አይመጣም አንተ በቃም እንዴ ድሮም እኮ አላቅምሽ ነው ታወጣጣሽ ማለት ነው የመጨረሻ ጎቤው ነግሬ ነበር ምንም አይ በጣም ያው ነው ነገር አስፈላጊ ነው ምን ችግር አለው የኔ ፍቅር አይታየም እኮ ያን ያህል አይደል እንዴ አይታየም እንደዚህ ግስጥ አድርገው አምንሻለሁ ማመን አይማላማም ነኝም እንጂ ላንቺው ደህንነት ነው የኔና ከዚህ በኋላ እንዳትከታተለኝ በቃ ደርሽ ይመጣል በእናትህ ተወኝ ምን ያከታተለኛል የኔና አንቺ ብቻ ደህና አንድ የሚጠጋት ሰው ካለ ማለት ነው ከኋላ ሄደ ማጅራቱን ነክሰን መግደል ነው ለሁላችሁም ብራችሁ ይሰጣችኋል አንድ ሰው እንዳይጠጋት እዛ ጋር ያለው ሰው ግን ያወራት ይሆን እንዴ ሰብለን ብለዋ እቴ ግንብ ጥብስ እሺ ማይ አንተ ነው ባለቀው ወይ ስልክ ነው እንዴ አይ ለቆኮ ይሄ ያሟል እንዴ ሳጎን ቁሌት 01 አሞራው 3747 ሚሽኑ እንዴት ነው በተጠንቀቅ ተጠናቋል በሚገባ በተጠንቀቅ እንዴ አረ የሉም አመልጧል አሁን የሉም መጣው አንቺ እንደው ስጫዱት ተጠብቂ እየተባለ ሰላራት ሰሚ ነበር ምን ጋር ዞርም ማለት ምን ማሰብ ይኸው እዛ ደረሰች ዞርም ማለት ምን ሚሊሽን አትሰሪ ሰው የሚናገርሽ ነው ሰሚ ይችላል ወይኔ ኧረ በእናትሽ ጨጓራኝ አንቺ ሴትዮ ኧረ ተይ በእናትሽ ሰይጣኔ ሲመጣ እንዴት ነው ታውቂያለሽ ምን ኧረ ወይኔ በእናትሽ ኧረ ወይኔ ምን ታውቂኝ ነው እሺ
ነግሬሽ ነበር። ይሄ ትኬት የባስ ትኬት እዚህ አስጠፍተሽኝ ነበር። የመጨረሻው እናትሽ ነይ እዚያው ከባለፈው ጀምሮ ቀሚስ ግዛ ሌላ ሀበሻ ቀሚስ ራሱ እንዴት ተስገበገበ። ሴትዮ እጄን ሳሳረፈብሽ ታውቂኛለሽ አይደል? እንዴት አትመታኝ? አንቺ በእናትሽ ሲነግሩሽ ሰምተሻል። ይኸውልህ አንቺ ስሚኝ፣ አዳምጪ። አትነካኝ። አታናችኝ። ምንድን ነው አንተ ሰው ነገር እንዴ? ፖሊስ አለ። ኧረ ምን ታደርገ ነው? ኧረ ዘረፉኝ በእናትህ። እኔ ያለሁኝ ቤት በኩል በዚህ ጋር ነው። ወይኔ የያዙት ገጀራ። ምን አልሽኝ? የያዙት ገጀራ ስንት ናቸው? ቆይ 5 ናቸው። ይኸውልህ 3ቱ ምንም የሚያካክል ገጀራ ይዟል። አንዱ ሽጉጥ ይዟል። አንዱ ጩቤ። በጣም ደስ የሚል ጊዜ ነበር ያሳለፍነው። አልነበረሽም ማርስ? አረ በጭራሽ። ብቻ ከኋላ ያለችውን ሲስተር አይቻልም። ሌላ ጊዜ እንዳይደገም። ኧረ አይደገምም። አንቺም አስተናጋጁ ሳህኑን ሲሰጥሽ እጁን እንደነካሽ አይቻለሁና ሌላ ጊዜ እንዳለሽ አታየኝም። ከኔ ሌላ ያየበትን አይነን ስለማጠፋልህ አታየኝም። የኔ ቆንጆ አብዬ ማይሽ መሰለሽ እንደወጣሽ ቀረሽ ተብሎ ስምሽ ለመነሳቱ ምክንያት ነው የሚሆነው። የድሮ ባሌ እናንተ ነበር የሚስተው ነፍሱን ይማሩ። ፍቅር ይሁንሽ ልጅ የኔ ጌታ። በቃ እስክትገቢ በቪዲዮ ኮል እከታተልሻለሁ። መቼስ ሳይዘጋም የመኪና ባትሪ የሆነ ስልክ ነው ያለሽ። አንተም ሳምሰንግ ጋላክሲ S25 አልትራ ስልክ ነው አይደል ያስከው? ባትሪው 30 ሰዓት ስለሚቆይ እንዳታስብ። ሄሎ ፌብሩዋሪ 20 በሸራተን አዲስ የሚካሄደው የሳምሰንግ አንቦክሲንግ ኢቨንት ላይ እንገናኛለን አይደል እንዴ? በደንብ በዛውም ይሄኛውን አሸናፊ ይዘነው እንሄዳለን። ማንን ነው ያየሽው? ያራዳለች ማን ያዝናናሽ? ጫውጫዎቹ ነው የመጣሁት ማለት ነው። ሰው ባያገላግለን ነው ደም ካላዩ አልፈታም ብዬ በቃ ይዤው እንደዚህ ማለት ነው። መጨረሻ ጥርሱን ሳላረግ ፈረሰውት። ጥርሱን ሳላረግ ቆይ ጥርስ ለገባ ታውቅም እንዴ? ስንገባ አንድ ጥርስ ሰላም፣ እንዴት ነህ? እንዴት ነሽ? ጥርስ ለማሰራት ለመሸጥ 32 ጥርስ አለኝ። ይኸውልሽ አንዱ የተቦረበረ ነው፣ አንደኛው ትንሽ ሸረፈ ነገር ብሏል። ድርብ ግርጋለኝ እዚህ ጋር እሱን በቲፑ ሰሩት። ሌላውን ሂሳብ ሰርልኝ። እኛ እንኳን አንገዛም፣ ባይሆን የተበላሹት እናክምልህ። እንዲሁም አንድ ላይ ሸጠዋለሁ። አያ ስፔሻሊቲ ዴንታል ክሊኒክ ለብሬስ አርቲፊሻል ጥርሶችን ለማስተከል፣ የጥርስ እጥበት፣ የተቦረቦረ ጥርስ ለማስሞላት፣ የታመሙ ጥርሶችን ለማከምናም ሌሎች የአፍ ውስጥ ህክምናዎችን በጥራት ማግኘት ትችላላችሁ። አድራሻ ቦሌ አትላስ መብራቱ ጋር ላንድማርክ ህንጻ 2ኛ ፎቅ ላይ ታገኙታላችሁ። ወይንም ደግሞ በዚህ ስልክ ይደውሉ። ይመቻችሁ። መገናኛ አሁንማ ደረስኩ ቤት። ሸማቾች በዚህ ጋር አለሁልሽ ቦታ ስጠይቅ አለሁልሽ። አንተን ከፍ ኤቢ ነፍስ ይማር ለሰላምታ ነፍስ ይማር። አይ አባዚ ተከፍቷል። ሁሉ ሰላም ነው አይደል? ብራንዷ መነጽር በቅናሽ ይላል። በቅናሽ ያለው ወጣት ነው አባቴ። በውሃ ከለር በቡኒ በጥቁር መነጽር አለሽ። በፍለግሽ ስንት ናቸው ነው እኮ? አሪፍ ምርጫ ነው። መረጥሽው 415 ብር አይቀንስም ታዲያ? አይቀንሽልኝ። ሲመጣ በውድ ነው የሚመጣው። 415 ብቻ ነው። አሪፍ ቃል ይመረጥ። አይ በቃ 5 ብር መልሽልኝ። 420 ብር ነው እሱ። አይ ቆንጆ መነጽር ነው። ዝርዝር የለኝም። 5 ብር ስጪኝና 10 ብር ልስጥሽ። ዝርዝር ስለሌለኝ ነው። ለምን 5 ብር ሰጣለሁ? 415 አይደል ያልከው? 5 ብር መልስ ሰጠኝ እንጂ እኮ የለኝ። ዝርዝር ስለሌለኝ ነው። 5 ብር ስጠኝና 10 ብር ሰጠ። ለምን እሰጥሃለሁ? መቀነስ ሲኖርበት ጭራሽ ልጨምር ነው እንደ 5 ብር ጭራሽ። ለምን ነው የምሰጠህ? ጨምር እኮ አላልኩም እኮ 15 ካልክ 15 ሰጠኝ። ጭራሽ ሌላ 5 ብር ጨምራለሁ እኮ በዋጋው እኮ ነው። ዋጋው አልጨመርኩብህም እኮ አልገባህም ነው። ምንድነው? ይኸውልህ 420 ብር ሰጠኝ። ከዛ በኋላ 5 ብር ስትሰጠኝ እኔ 10 ብር ተሰጠ በ415 ብር ሸጥኩልህ ማለት ነው። ያንተን አቀኔ ጋር ምን ይሰራል? የኔ ሳቅ አንተ ጋር ምን ይሰራል? ለምን አሰጠኝም? መልሴ ነው። ላስረዳህ አንዴ 420 ብር ሰጠኝ። መነጽሩ ስንት ነው? 415 ብር። 15 እኔ ግን ያለኝ ስንት ብር ነው? መልስ 10 ብር። 5 ብር ሰጠኝ 415 ብር ማለት ነው። ለምን 425 ሲቀነስ 10 415 ይኸውልህ
አንተማ ሌባ ነህ እንዴ? ሌባ ላስረዳችሁ። 5 ብር ነበረ መልሱ። እኔ ያለኝ 10 ብር ነው። 5 ብር ስጠኝና 10 ብር ልስጥህ አልኩት። ልካረም ይሳቡ አሬ ሌባ አንተ ሰርታችኋል። ይቸበቸባል ዛሬ ነው። እቺ እኮ መጣሽ ይኸውላችሁ ባዬ ምናምን ሲሸጡ የመጀመሪያችሁ ስለሆነ ማለት ነው። ጠንቀቅ እያላችሁ ኧረ እንዳታስብሽ እንኳን እኛ አንቺ ሴቷም ሸጣሽ ወራ ነገራት አቡሽ እስቲክ ነው እስቲክ ማማ ጥጦ ባዬ አባ አታታ አሁን ዲያተ ይሄ ዛፓ ነገር ነው ሲቪል ነው። አንተ ምልክት እየሰጠናል እንዴ? ኧረ አንተ ኢየሱስ ነገር ነው። አይኑ ራሱ ያስታውቃል እንዴ? በያ ያስፈልጋል። ኧረ አለቃ ዝበል ማረሚያ ቤት ታወሩታላችሁ እሱ። አንተ እንዴት አወቁብን እንዴ? አወቁብን እንዴ? እንደው ዕድሜ ልክ እነሱን መጠበቅ ያንተ ሲሆን በእናትህ እኔ አብሬ ለማለት ነው አይደል? እንደ አብሬ ማጠባበቅ ዝም በል በእናትህ። እንደው ይምጧት ብቻ ያ ጠቋረ ደርሶ አፉን ይክፈት ብቻ ማለት ነው። በጣም ፌር ምን ሰው እናያለን። ያቺ ዱክማን በተለይ ያቺ አፏን ትክፈት ብቻ ማለት ነው። ጠቅላላ ጎረስ ታየዋለህ። ምን ነው እናንተ አልበዛም እንዴ? ውይ ምን ተቻኮላችሁ? ገና እኮ ነበር። ምን ገና አልተጀመረም። በእናትህ አንተ ጋር ለመምጣት ስንጣደፍ ነው ሚስቴን እንቅፋት የመጣት። እንቅፋት አንቺን የት ጋር ነው? ትንሽ ስላቆየኋቸው ይቅርታ ጠየቅኳቸውና ሀበሻ ቢራ በአትሞስፌር ወዳዘጋጀው ኢቨንት ሄድን። ያበደ ነበር። ወዝወዛልን፣ እንደ ጋራ ወዝወዛልን። እኔና ፊላ ብቻም ወዝወዛልን። ካሜራማናችንም እልል ባለ ዳንሱ ወዝወዛለ። ኢቨንቱ እንግዲህ የዳዊት ጽጌን እልል ያለ ኮንሰርት በማስመልከት የተዘጋጀ ነበር። በዚህ ሐዋሳ ላይ የሚዘጋጀው ኮንሰርት ላይ የበረራ ትኬት፣ ሌክዠሪ በሆነ ሆቴል አልጋ፣ እናም የኮንሰርቱን ቪአይፒ ትኬት ማሸነፍ የምትፈልጉ ከሆነ 5 ሰዎች እድለኛ የሚሆኑበት ነገር ተዘጋጅቷል። እሱም በተለያዩ የንግድ ቦታዎች የዳዊት ጽጌ ምስሎች ተቀምጠዋል። ከምስሉ ጋር ፎቶ ተነስታችሁ ሃሽታግ እልል ያለ ኮንሰርት ብላችሁ ማጋራት ነው። ይህንን እልል ያለ ፓኬጅ መግዛት የምትፈልጉ ከሆነ ደግሞ 0906386030 ላይ መደወል ትችላላችሁ። እዚህ ጋር ማለት ነው ዜፌ ነው ነው አፈር ከድሜ ነው ያበላው ታቤት። ትኬቱን መግዛት ለምትፈልጉ ቴሌብር ላይ ያለላችሁ ይመቻችሁ። ወንድሜ ተመዘን ወንድሜ፣ አሬ ቁርስ አልበላሁም። ተመዘን ወንድሜ፣ ተመዘን። አሬ ወንድሜ ምን ነው አንተና ወሩ ተመዘን ትራንት ላይ ተመዘንኩት። እኔ ምን አገባኝ ታዲያ? የታለ ሚዛኑ ሲጀመረሽ ሚዛን ምን ይሰራል? 95 ነው። አንተ ያ 7 ነው። ትናንት 7 ነው። ትናንት ነው የተመዘገበው። ካወቅከው ታዲያ ና በቃ 7 አንተ ነው እንዴ? 7 ማኮን ካሪፍ ነው። አንተ ነው እንዴ? አምጣ አባቴ። ካወቅከውማ በቃ ወንድሜ እቴ ተመዘኝ። አስተናጋጅ እናቴ እንዴት ነሽ? ሰላም ነው አለሽ? የሚበላ ምን አለ? ጮርናቄ ተፈርሾላ ኮርኒስ ተኮንድሾ አለ። ጮርናቄ ተፈርሾ? አዎ። ምንድነው ጮርናቄ ተፈርሾ? ምንድነው ያለው? ፍርፍር በእንቁላል ነው። ጮርናቄ ተፈርሾ ምናምን ስም የምትቀይሩት? በቃ ፍርፍር በእንቁላል ብላችሁ አታመጡም እንዴ? እሱን አምጪልኝ። እሺ ጋሺ አለቀ። ይሄ ሁላ ሰዓት ቆይተሽ? በጣም ይቅርታ። ወይኔ ጌታዬ፣ ወይ ኧረ ተረበረ። እሺ ምንድነው ሌላ ያለው? ማዕበል ጋዝ ላይትና አረም ለብለብ። ስሙን እንኳን በለውም አይደል እንዴ? ምን አይነት እንደው አፈር የበላ ስም ነው የምታወጡት? ማዕበል ጋዝ ላይት ምንድነው? መረቁ ስለበዛ ነው። አረም ለብለብ ምንድነው? ጎመን በቆጮ አትሉም እንዴ ታዲያ? አረም ለብለብ ምናምን በቃ እሱን ይዘሽልኝ ነኝ። እሺ ምን አይነት ጊዜ ነው ጋሺ? ጎሽ ምግቡ ሴታል አልቋል አሉኝ። ይሄ ሁላ ሰዓት እንደው አንጀቴ ተጣብቆ አልቋል ለማለት ነው። ምንም የለም። አንድ ምግብ እንኳን የለም። አንድ ምግብ አለ። ምንድነው ያለው? አረንጓዴ ጨቅጨቅ። ሰው ለጥለጥስ የላችሁም? እሱ እንኳን የለንም። አንቺ ጀምራል። ነይ ቭሎጋችን ተመልሷል። ዛሬ እንግዲህ ጸዴ ፕሮግራም አለብኝ። የአላርም ጥቅሙ ግን የገባኝ አይመስለኝም። ከዛም እንደረፈደብኝ አውቀው ነው መሰለኝ ቅዠት ቀሰቀሰ። እንደነቀው ሸንኮሬን አጠገቤ ሳያት ደግሞ ልንነዛነዝ እንደሆነ ስለማውቅ ደበረኝ። አላናም አንቺ ማያዝናናሻል፣ ከኔ ጋር መነዛነዝ ያዝናናሻል እንጂ እንዴ የት ሊላች። ከዚያም በኋላ መሄድበት ቢረፍድብኝም የሰው ፍቅር ሌላ ነበርና በቃ ሰውን ሰላም ስል ምን ስል ቆየው ማለት ነው።
ፕሮግራማችን እንግዲህ የዳሽን ባንክ ሱፐር አፕ ምረቃ ነበር። ከዛ ገና ከበሩ ላይ ገባ ስል ጊፍት ምናምን እንካ የሚጠጣ ሲገጩን ደግሞ አቤኔዘር አልኳ በደስታ ሌላ ሳጤት። ከዛም በኢትዮጵያ ባንኪንግ ኢንዱስትሪ የመጀመሪያ የሆነውን የዳሽን ባንክ ሱፐር አፕ ፕሌይ ስቶርም ላይ አፕ ስቶርም ላይ እንዲገኝ ተደርጎ ላውንች ሆነ ይላል። እርችታችን አስተኩሰን አፑን አክቲቭ አስደረገን። ወደ ቤት ሩጫ አከራይ ሳታይን ሹክክ ስድባችንን ጠጥተን ለጥ ነው እንግዲህ የሜ። እሺ ቆይ እንዴት ላስመጣት? እንዴት ላስመጣት ይላል እንዴ? ትራያንጉላር ሜተር ተጠቀማ። ማላንጎራር ትራያንጉላር ይኸውልህ ምን ታደርጋለህ መሰለህ? ጠጋ ትላትና መጀመሪያ አንድ አይኗን ትባላለህ፣ ከዛ ሁለተኛ አይኗን ትባላለህ፣ ከዛ ከንፈሯን እያየህ በቃ መሳም እኮ ነው፣ ቀላል ነው። አንድ አይን ሁለት አይን ከዛ ከንፈር እመጣው አባቴ። እና ለምንድን ነበር የፈለክኝ? የፈለኩሽማ ምንድነው እንዴ? ምንድነው? የከንፈሩን ስቴፕ ነው የረሳሁት ለካ። እንዴ ማን እንዳንተ ምንድነው? ሲባዛ ይቀነሳል፣ ሲቀነስ ይደመራል። ወይ አለቃ ሰላም ነው? አንተ ናስተኛው? አዎ እኔ ነኝ። ይኸውልህ በጣም ጎበዝ ነው ተብሎ ተነግሮኛል። እና እባክህ ልጆች አደራጆች ምንም ኧረ አለቃ ምንም ችግር የለም። ልጆች እንዴት ናችሁ? እንዴት ናችሁ? ልጆች እንዴት ናችሁ? How do you teacher? Hey teacher, I have a question for you. እንደዛ አይደለማ። እንደዛ በእኔ ክፍለ ጊዜ የለም እንደዚህ። ምንድነው ማስጠናችሁ? Maths exercise አለን። ሂሳብ መልመጃ ማለት ነው አይደል? ሂሳብ መልመጃ አለን በሉ። ምንድነው ማለት? ምንድነው ይሄኛው? ይሄ ነው? ስንተኛ ክፍል ነበራችሁ? 8 ይሄን ነው የምትማሩ ዘንድሮ? እሺ አሁን ይሄኛው እሺ ለአል አለ ለአል ከዛ ታህት አለ። ይሄ የመጣው ምን ተባስቶ ነው ምንድነው? ተካፍሎ ነው እንጂ። ይሄ ተካፍሎ ነው? እሺ ይሄኛውስ እሺ ኤክስ ሬይ ስኩዌር አድርጎ ፕሮፌሰር ልታስጠና ነው እንደመጣው አይደለም። ይሄኛው ተደምሮ ለሁለት ከተካፈለ በኋላ የሚመጣው 72 ነው እኮ። ተባስቶ ነው እዚህ ጋር ነው አይደለም? እና ማሪ ራስዳሽ እንጂ ያው ይሄ 72 ሲካፈል ለዚህኛው ይሄኛው የመጣው እኮ ስኩዌር ተደርጎ ይሄ ነው ስኩዌር። ወይኔ ጉድ! እኔ ያልገባኝ ማለት